The challenge begins with how to pronounce his name. The first bit should sound like me, the second like the በፈረንጆቹ በ1882 ዓመተ ምህረት አንድ እብድ የተባለ ሰው በጠራራ ፀሐይ ፋኖስ አብርቶ ወደ ገበያ ቦታ እየሮጠ ገባ። በዙሪያው የነበሩ ሰዎች በሳቅ እየተሳለቁበት ምን ሆነሃል? ፍቅረኛ ጠፋችብኝ እንደ ወይስ ሀገር ለቀህ ልትሰደድ ነው እያሉ ይዘብቱበት ጀመረ። ሰውየው ግን ከመካከላቸው ቆሞ በትኩረት አያቸውና እንዲህ ሲል ጮኸ፣ እግዚአብሔር ወዴት ሄደ? እኔ እነግራችኋለሁ፣ እግዚአብሔር ሞቷል። እኛ ገደል ነው እናንተና እኔ አለ። ይህ ታሪክ በዓለም ውስጥ ካሉ ታሪኮች እጅግ አነጋጋሪ ፍልስፍናዎች አንዱ ነበር። ጀርመናዊ ፈላስፋ ፍሬድሪክ ኒቼ አምላክ ሞቷል ሲል ምን ማለቱ ነበረ? በእውነት ሃይማኖትን ለማጥፋት ፈልገው ነው ወይስ ለሰው ልጅ ትልቅ ማስጠንቀቂያ እየሰጠ ነበር? ዛሬ የዚህን ምስጢራዊ ጥቅስ እውነተኛ ትርጉምና በሕይወታችን ላይ ያለውን ተጽዕኖ እንፈተዋለን። እስከ መጨረሻው ተከታተሉ። ኒቼ ይህንን ሲናገር ሰማይ ላይ ያለ አንድ አካል ሞተ ማለቱ አልነበረም። እሱ እየተናገረ የነበረው ስለ ማህበረሰብ ለውጥ ነው። ከኒቼ ዘመን በፊት በአውሮፓ ማህበረሰብ ውስጥ እሴት፣ ስነ ምግባር፣ ፍትህና የህይወት ትርጉም ሙሉ በሙሉ የተገነቡት በክርስትና እምነት ላይ ነበር። ሰው ጥሩ ነገር የሚሰራው እግዚአብሔር ስላዘዘው፣ ክፉ የሚሰራው ደግሞ ገሃነምን ስለሚፈራ ነበር። ኒቼ የተረዳው ትልቅ አደጋ ይህ ነበር። ሳይንስ እግዚአብሔርን ከሰዎች ልብ ውስጥ ሲያስወጣው ማህበረሰቡ አብሮት የምጥለው ነገር አለ። እርሱም የህይወት ትርጉምና ስነ ምግባርን ነው። ኒቼ እንዲህ አለ፣ መሰረቱን የናድከው ህንፃ የላይኛው ክፍል ብቻውን እንዲቆም ልታደርገው አትችልም። ማህበረሰቡ እግዚአብሔርን ካጣ ቀጥሎ የሚመጣው ትልቅ ጨለማ ነው። ትርጉም አልባነት ወይም ኒሂሊዝም ዓለምን ይወራል አለ። ሰው ለምን እንደሚኖር ግራ ይገባዋል። ጥሩና መጥፎ የሚለው የሚወስንለት አካል ስለሌለ የሰው ልጅ ወደ እርስ በርስ መበላላትና ወደ ጦርነት ይገባል ብሎ ኒቼ አስቀድሞ ተነበየ። እናም በሚያሳዝን ሁኔታ እሱ ከሞተ ከጥቂት ዓመታት በኋላ የተነሱት አንደኛውና ሁለተኛው ዓለም ጦርነት ይህንን ድርጊት ትንቢቱን አረጋግጧል። ታዲያ የኒቼ መልእክት የለቅሶ ወይም የሽንፈት መልእክት አልነበረም። ይልቁንም ለሰው ልጅ የቀረበ ትልቅ ጥሪ እንጂ። ኒቼ አምላክ ሞቷል ካለ በኋላ የሰው ልጅ የራሱ እሴትና ትርጉም ራሱን መፍጠር አለበት አለ። ይህንን ማድረግ የሚችለው ሰው ኡበርሜንሽ ወይም ሱፐርማን ከፍተኛ ሰው አለው። በሌሎች ሰዎች ወይም በባህል ተጽዕኖ ሳይመራ በራሱ አስተሳሰብ ለህይወቱ ትርጉም የሚሰጥ ውድቀትን የማይፈራና ህይወትን በሙሉ ጥንካሬው የሚኖር ሰው ማለት ነው። ነገር ግን በ18ኛው እና በ19ኛው ክፍለ ዘመን ሳይንስና እውቀት እያደጉ መጡ። ሰዎች ዓለምን በሃይማኖት ሳይሆን በሳይንስና በምክንያት መመርመር ጀመሩ። የዛሬው ማህበረሰባችንስ አሁንም በቴክኖሎጂና በቁሳቁስ እየበለጸገ ሲሄድ የውስጥ ሰላምንና የህይወት እውነተኛ ትርጉም እያጣ የመጣ አይመስላችሁም? እናንተስ ስለ ኒቼ ሀሳብ ምን ታስባላችሁ? የሰው ልጅ ያለ ሃይማኖት እውነተኛ ስነ ምግባር ሊኖረው ይችላል ወይስ የህይወታችን ትርጉም ራሳችን መፍጠር እንችላለን? አሁኑኑ ኮሜንት መስጫው ላይ ሀሳባችሁን አስቀምጡልኝ። ይህንን ቪዲዮ አዲስ እይታ ከሰጣችሁና ከተመቻችሁ ላይክ ማድረግ እንዳትረሱ። እንደዚህ ያሉ የፍልስፍናና የታሪክና የሳይንስ ሀሳቦችን በየሳምንቱ ለመከታተል አሁኑኑ ቻናሉን ሰብስክራይብ እንድታደርጉ ጠይቃለሁ። ስለተከታተላችሁ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ሰናይ ጊዜ